ሲማውጫ መርፌ 10 ብር ብለን ቻሌንጃችንን ጀምረናል። ልንሸጥ ነበረ ሲማውጫ ግን እንዳለ ቦታው ደንብ በደንብ ነው። ሲዘን እኮ ነበር ምን ያደርጋል። እንደ ቶም እና ጄሪ ትንሽ ከተደባበቅን በኋላ ስራ ጀመርም ማለት ነው። በነገራችን ላይ ይሄ ስራ በጣም ያፈጋል። በጣም ጩኸት ይፈልጋል። ቦታውም ግርግር አለው እና የተወሰነ ኤክስፒሪየንሱ በጣም ደስ ይል ነበረ። በሆነ ያክል ደቂቃ ውስጥ የተወሰነ መሸጥ ችለን ነበር። ግን ከሲም ካርድ ከመሸጡ በላይ አቅጣጫ መጠቆሙ የሚበልጥ ይመስለኛል። ብዙ ሰው እየመጣ እንትን ታክሲ መያዣ የት ነው እንትን የት ነው እና ሁለተኛ ስራችን ስንሰራ ነበር አቅጣጫ ጠቋሚ ነበር። ለማንኛውም እኛ በቆየንበት ሰዓት ውስጥ ብዙ አልሸጥንም። የተወሰነን የሸጥነው እዛ ቦታ ላይ ብዙ መቆየት አልቻልንም ነበረ። ልጆቹ በጣም ደስ ይሉ ነበረ። እዛ ጋር የሚሸጡት እንደዚህ ነው እንደዚህ አድርጉ ምናምን ነገር እያሉ ሰጀስት አድርገውን ነበረ። ይሄ ሀስል እንደ ኤክስፐሪመንት ነው እንጂ እንደ ቋሚ ስራ የምንሰራ አይደለም። ግን ኢንተረስት አድርጓችሁ ይህን ነገር እንረከባለን ብላችሁ የምታስቡ ከሆነ በብዛት እናስረክብ ይሆናል። የመጀመሪያ ኤክስፐሪመንታችንን በዚህ ጋር አልፈናል። ኪዩሪዮሲቲያችንን ፊድ ካረግን በኋላ አሁን ወደ ቀጣዩ ሲሪየስ ወደሆኑ ስራዎች እንገባለን። መርሳት የሌለብን ሲማውጫ መርፌ 10 ብር